ታሪካችን ሲጀምር የምናየው አንድ ትልቅ መጋዘን ነው። በምሽት ሁሉም ነገር የተለመደና ጸጥ ያለ ይመስላል። በዚያው ቅስፈት የፖሊስ ደንብ ልብስ የለበሱ ጥቂት ሰዎች ወደ መጋዘኑ ዘልቀው ይገባሉ። ከውጭ ሲታዩ ምንም የማይጠረጠሩ ትክክለኛ ፖሊሶች ይመስሉ ነበር። የመጡትም ለመደበኛ ፍተሻ እንደሆነ ይናገራሉ። በመሆኑ ማንም አልጠረጠራቸውም። የመጋዘኑም ሰራተኞች ያለምንም ጥያቄና ክልከላ ወደ ውስጥ እንዲገቡ ይፈቅዱላቸዋል። እነዚህ የውሸት ፖሊሶች ቀስ በቀስ ወደ ተለያዩ ክፍሎች ይሰራጫሉ። በሲሲቲቪ ካሜራ ላይም አንዳንድ የጥበቃ ሰራተኞች በድንገት መሰወር እንደጀመሩ በግልጽ ይታያሉ። አንድ በአንድ ሁሉንም በቁጥጥራቸው ስር እየዋሉ ነበር። ነገር ግን በመቆጣጠሪያ ክፍል ውስጥ ያሉት ሁለቱ የጥበቃ ሰራተኞች በጭውውታቸው እጅግ ተጠምደው ስለነበረ በስክሪኑ ላይ የሚታየውን ይህንን አጠራጣሪ እንቅስቃሴ ማየት አልቻሉም። ከጥቂት ጊዜ በኋላ የውሸት ፖሊሶቹ ከመቆጣጠሪያ ክፍሉ ውጭ ይደርሳሉ። ከእነሱ መካከል አንዱ በሩን ያንኳኳል። በውስጥ ያሉትም የጥበቃ ሰራተኞች የሆነ አስፈላጊ ፍተሻ እየተካሄደ እንደሆነ ያስባሉ። ስለዚህ ምንም ሳያመነታ በሩን ይከፍተዋል። ነገር ግን በሩን እንደከፈተ ከፊቱ የቆሙት ሰዎች እውነተኛ ማንነትና ዓላማ ይገለጣል። በሚቀጥሉት ቅጽበት እነዚህ ሰዎች የመቆጣጠሪያ ክፍሉን በቁጥጥራቸው ስር አዋሉት። አሁን የመላው መጋዘን ደህንነት በእነዚህ ሌቦች እጅ የወደቀ ሲሆን ትክክለኛ እቅዳቸው ሊጀምር ነበር። መቆጣጠሪያ ክፍሉን ከተቆጣጠሩ በኋላ ሙሉ ቡድኑ በፍጥነት ወደ ስራ ይገባል። እያንዳንዱ አባል አስቀድሞ የተሰጠውን ኃላፊነት እየተወጣ ነበር። አንዳንዱ ደህንነቱን ሲቆጣጠር፣ ሌላው ደግሞ በውስጥ ባሉት ሰዎች ላይ ክትትል ያደርጋል። በሌላ በኩል የቡድኑ እጅግ የተዋጣለት አባል የሆነው ሃይሩል በቀጥታ አንድ ከባድ ካዝና ወዳለበት ቦታ ያመራል። የካዝናውን ቁልፎች በመክፈት ረገድ ወደር የሌለው ክህሎት ነበረው። ስለዚህ የተቀሩት አባላት መንገዱን በማጽዳት ላይ ሲጠመዱ፣ ሃይሩል በሙሉ ትኩረቱ የቁልፉን አሰራር መረዳት ጀመረ። በዚህ መሃል ከመጋዘኑ የጥበቃ ሰራተኞች አንዱ ራሱን ስቶ የወደቀውን የቅርብ ጓደኛውን ያየዋል። ደንግጦም ወደ እርሱ ያመራል። ነገር ግን ወዲያውኑ የፖሊስ የደንብ ልብስ የለበሰችው ኤማ ከፊት ለፊቱ ትቆማለች። በመጀመሪያ እይታው የጥበቃ ሰራተኛው ልትረዳው የመጣች ፖሊስ ትመስሏለች። ነገር ግን በሚቀጥለው ቅጽበት ኤማ እሱንም በቁጥጥሯ ስር ታውለዋለች። አሁን በሌቦቹ መንገድ ላይ ምንም አይነት እንቅፋት አልቀረም ማለት ይቻላል። ለተወሰነ ጊዜ ቁልፉን ካዞረና ድምፁን በጥሞና ካዳመጠ በኋላ ሃይሩል በመጨረሻም ካዝናውን መክፈት ይሳካለታል። በሩን እንደከፈተ በውስጡ ያሉትን ዕቃዎች አይተው ሙሉ ቡድኑ ለጥቂት ጊዜ በመገረም ይዋጣል። ዋጋቸው በሚሊዮኖች የሚቆጠሩ በርካታ የወርቅ ጡቦች እዚያ ተቀምጠው ነበር። ይህንን ያህል ትልቅ ዕቅድ የተነደፈለት ዋነኛ ሀብት ይህ ነበር። ወርቁን እጃቸው ላይ እንዳስገቡ ሁሉም በፍጥነት ከዚያ ቦታ ይሰወራሉ። በማግስቱም በሚሊዮኖች የሚቆጠሩ ዋጋ ያላቸው ወርቆች እንደተሰረቁ በዜና ላይ ይነገራል። መላው ሀገሪቱም ስለዚሁ ክስተት እያወራ ነበር። ፖሊስም ምርመራ ይጀምራል። ነገር ግን ስለ ሌቦቹ ምንም አይነት ፍንጭ ሊገኝ አልቻለም። በዚህ መልኩ ይህ ስርቆት በሀገሪቱ ታሪክ ውስጥ ከተፈጸሙ ታላላቅና እጅግ አነጋጋሪ ከሆኑ ዘረፋዎች ውስጥ አንዱ ሆኖ ይመዘገባል። ከዚህም ትልቅ ስርቆት በኋላ ታሪኩ በቀጥታ የ10 ዓመት ጊዜን ወደፊት ይዘላል። ሃይሩል ከእስር ቤት ሲወጣ እናያለን። በጣም የሚያስገርመው ነገር የተቀረው ቡድን ውጪ መሆኑ ነበር። ነገር ግን ሃይሩል ሙሉ 10 ዓመታትን በእስር ቤት ውስጥ አሳልፏል። ከእስር ቤት ውጪ ኤማ እሱን እየጠበቀችው ነበር። ከዚህ ሁሉ ዓመታት በኋላ እሷን ማየቱ በሃይሩል ፊት ላይ ፈገግታን ያመጣል። ሁለቱም ይገናኛሉ። እናም ስለ ቀድሞ ጊዜያቸው ማውራት ይጀምራሉ። ከንግግራቸው የእነዚህ ሰዎች ግንኙነት የቡድን አባልነት ብቻ ሳይሆን እንደ ቤተሰብ የተሳሰረ እንደሆነ በግልጽ ይታወቃል። ከጥቂት ጊዜ በኋላ ሃይሩል ከተቀሩት ጓደኞቹ ጋር ይገናኛል። ሁሉም በእርሱ መመለስ እጅግ ተደስተው ነበር። ሃይሩል በእስር ቤት በነበረበት ጊዜ ስለ አንድ የተደበቀ ሀብት መረጃ ከሰጡት ሰዎች ጋር የመገናኘት እድል እንዳገኘ ይናገራል። በእርሱ አባባል በሚሊዮኖች ዶላር የሚገመት ዕቃ የተደበቀበት አንድ ምስጢራዊ ቦታ አለ። በአይምሮ ውስጥም ዳግመኛ አንድ ትልቅ ሥራ ለመስራት እያሰበ እንደሆነ ግልጽ ነበር። ያኔ ፋሪድ እዚያ ይደርሳል። ሃይሩል ወደ እስር ቤት ከገባ በኋላ የወንጀል ዓለምን እርግፍ አርግቶ እንደተወ ይነግረዋል። አሁን መደበኛ ሕይወት እየመሩ እንደሆነና ያንኑ ስህተት ዳግመኛ መድገም እንደማይፈልጉ ይነግረዋል። ሃይሩል ይህንን አባባል ፈጽሞ አይቀበለውም። በከፍተኛ ቁጣ ከዚያ ቦታ ይወጣል። ኤማ የሃይሩል ውስጡ ምን ያህል እንደተሰበረ ስለምታውቅ ወዲያውኑ ትከተለዋለች። እሱን ለማረጋጋትም ትሞክራለች። እናም ፋሪድ እያደረገ ያለው ነገር ለሁሉም ደህንነት ሲባል እንደሆነ ትነግረዋለች። ሃይሩል በእስር ቤት እያለ ወደ ሰማው ቦታ ብቻውን ያመራል። ሰው በማይበዛበት አካባቢ ወደ ተሰራ አሮጌ መጋዘን ጋር ውጭ ላይ ቆሞ ወደ ውስጥ ያያል። እዚያ ያሉ አንዳንድ ሰዎች አንድ ትልቅ ዕቃን በወፍራም ልብስ እየሸፈኑት ነበር። እነዚያ ሰዎች ከዚያ እንደወጡ ሃይሩል በድብቅ ወደ ውስጥ ሾልኮ ይገባል። የሚፈልገው ነገር በዚያ ቦታ እንዳለ ሙሉ በሙሉ እርግጠኛ ነበር። ወደ ሳጥኑም ተጠግቶ ልብሱን ለማንሳት ይሞክራል። ነገር ግን ሊከፍተው ሲል በድንገት ከኋላው አንድ ሰው ጥቃት ይሰነዝርበታል። ሃይሩል ራሱን የመከላከል ዕድል ሳያገኝ እንኳን መሬት ላይ ይወድቃል። ከዚያም ሰዎቹ ይዘው ያስሩታል።
በሌላ በኩል በመደበኛ ሕይወቱ ተጠምዶ የነበረውን ፋሪድን እናያለን። በድንገት በስልኩ ላይ የቪዲዮ ጥሪ ይመጣል። ደዋዩም ግላስ የተባለ አደገኛ ሰው ነበር። ታናሽ ወንድሙን በስክሪኑ ላይ ታስሮ ሲያዩ ፋሪድ ወዲያውኑ ሃይሩል በአንድ ትልቅ አደጋ ውስጥ እንደወደቀ ይገነዘባል። ፋሪድ አንዳችም ጊዜ ሳያባክን ሃይሩል ወደ ታሰረበት ቦታ ይደርሳል። እዚያም የግላስ ሰዎች ሃይሩልን እያሰቃዩት እንደሆነ ያያል። ፋሪድም ወንድሙን ለማስለቀቅ ይሞክራል። ነገር ግን ግላስ ጉዳዩ ያን ያህል ቀላል እንዳልሆነ በግልጽ ይነግረዋል። ግላስም ፋሪድ ወንድሙን ይዞ መሄድ ከፈለገ በምላሹ ትልቅ ዋጋ መክፈል እንዳለበት ይናገራል። ከዚያም ግላስ ትክክለኛውን ጥያቄ ያቀርባል። ከ10 ዓመታት በፊት ስለተሰረቀው ወርቅ ያነሳል። ፋሪድ መጀመሪያ ላይ ይደነግጣል። ነገር ግን ወዲያውኑ የግላስ ሰዎች ከፋሪድ መኪና ውስጥ አንድ ትልቅ ሳጥን አውጥተው ያመጣሉ። በዚያ ሳጥን ውስጥም ከዓመታት በፊት የተሰረቀው ያው ወርቅ ነበር። ወርቁን ካገኙ በኋላ ግላስ አይረካም። ይህ ገና መጀመሪያው እንደሆነ ይናገራል። ትክክለኛው ዋጋ ገና አልተከፈለም ይለዋል። ፋሪድም ወርቁን ሊያስቀር እንደሚችል ነገር ግን ዳግመኛ ወደ ስርቆት ዓለም እንደማይገባ ይናገራል። ወርቁን በመስጠት ይህ ጉዳይ የሚያበቃ መስሎት ነበር። ነገር ግን በሚቀጥለው ቅስፈት ግላስ አንድ የርቀት መቆጣጠሪያ ያመጣና ቁልፉን ይጫነዋል። ጥቂት ራቅ ብላ የቆመችው የፋሪድ መኪና ወዲያውኑ በከፍተኛ ፍንዳታ ትጋያለች። ይህንን አይተው ሁሉም ይደነግጣሉ። ግላስ የፋሪድን አይን እያየ በሚቀጥለው ጊዜ ኢላማ የሚሆነው መኪናው ሳይሆን የገዛ ቤተሰቦቹ እንደሆነ ይነግረዋል። አሁን ፋሪድ ሁለት አማራጮች ብቻ ነበሩት፣ ወይ የግላስን ስራ መስራት አለዚያ ቤተሰቦቹን አደጋ ላይ መጣል። በግዴታ ቅድመ ሁኔታውን ይቀበላል። ከዚያም በኋላ ግላስ ሃይሩልን ይለቀዋል። ነገር ግን ካሁን በኋላ እያንዳንዱ እንቅስቃሴያቸው ክትትል እንደሚደረግበት ግልጽ ያደርግላቸዋል። ወደ ቡድኑ ከተመለሰ በኋላ ፋሪድ ለሁሉም አንድ አስቸኳይ ስብሰባ ይጠራል። ከዚያም እዛ የተገኙት እያንዳንዱ ሰዎች በመጨረሻ ምን እንደተፈጠረ ማወቅ ይፈልጉ ነበር። ከዚያም ፋሪድ ሙሉውን እውነት ይነግራቸዋል። አሁንም አንድ እጅግ አደገኛ ተልዕኮ ከመፈጸም ውጪ ሌላ አማራጭ እንደሌላቸው ይናገራል። ፋሪድ ፋይቭ አይቮሪ ከተሰኘ ኃይለኛ የወንበዴ ቡድን አንድ ልዩ ነገር መስረቅ እንዳለባቸው ያብራራል። ሁሉም የቡድኑ አባላት ከዚህ ቡድን ጋር መጋጨት ሞትን እንደመጋበዝ እንደሆነ ያውቁ ነበር። ስለዚህ ብዙዎቹ ወዲያውኑ ይህንን ስራ ይቃወማሉ። ነገር ግን ፋሪድ ይህንን ስራ ባይሰሩ እንኳን ግላስ በህይወት እንደማይተዋቸው ያስረዳቸዋል። ከብዙ ክርክር በኋላ በመጨረሻም ሁሉም ሰው በዚህ ተልዕኮ ውስጥ ለመሳተፍ ይስማማሉ። ከዚህም በኋላ ፋሪድ የተልዕኮውን ትክክለኛ ግብ ይነግራቸዋል። የፋይቭ አይቮሪ ቡድን የቀድሞ መሪ የሆነው ራህማን በቅርቡ ሞቶ ነበር። አሁን የእርሱም ቦታ ልጁ በሽር ሊረከብ ነው። ከጥቂት ቀናት በኋላ አንድ ትልቅ ስነ ስርዓት ተዘጋጀ። እዚያም ላይ ለበሽር አንድ ልዩ ቀለበት ሊደረግለት ነበር። ይኸውም ቀለበት አዲሱ ኃይልና የቡድኑ መሪ ምልክት ነበር። ፋሪድ ከበሽር እጅ ከመድረሱ በፊት ያንኑ ቀለበት መስረቅ እንዳለባቸው ይናገራል። የዚህ ተልዕኮ ትክክለኛ ዋጋ ወርቅ ወይም አልማዝ እንዳልሆነ ፋሪድ ያስረዳቸዋል። እውነተኛው ኃይል ከዛ ቀለበት ጋር የተቆራኘ ነው። በፋይቭ አይቮሪ ቡድን ውስጥ መሪ ተደርጎ የሚቆጠረው ይህ ቀለበት ያለው ሰው ብቻ ነው። ይህም ማለት ቀለበቱ ቢጠፋ በመላው ቡድን ውስጥ ትልቅ ግርግር ሊፈጠር ይችላል። ከዚህም በኋላ ፋሪድ ስለ ቡድኑ አንዳንድ ጠቃሚ ሰዎች መረጃ ይሰጣል። በመጀመሪያም የሚራንዳን ስም ያነሳል። እሷም የበሺር እህት ነበረች። የቡድኑን በርካታ ምስጢራዊ ስራዎች፣ ህጋዊ የንግድ ስራ ማስመሰልን ትሰራ ነበር። በሌላ በኩል ደግሞ የቤተሰቡ ታማኝ አባል ተደርጎ የሚቆጠረው ጃፋር የተባለ እጅግ በጣም ብልህ ሰው ነበረ። አሁን ፋሪድ ትክክለኛውን ፈተና ምን እንደሆነ ያስረዳቸዋል። ስነ ስርዓቱ ከመጀመሩ ከአንድ ሰዓት ገደማ በፊት ቀለበቱ በሆቴል ውስጥ ባለ ከፍተኛ የደህንነት ጥበቃ ባለው ካዝና ውስጥ ይቀመጣል። ቀለበቱን ከዚያ ካዝና ማውጣት ተልዕኳቸው ነበር። ነገር ግን እዚያ መድረስ አንድ ጠንካራ ምሽግን ከመስበር ያልነሳ አልነበረም። ፋሪድ የሆቴሉ ሙሉ ካርታ ከቡድኑ ፊት ለፊት ያቀርበዋል። ወደ ካዝናው የሚወስደው መንገድ በአንድ ልዩ አሳንሰር በኩል እንደሆነ ያብራራል። አሳንሰሩ ትንሽ ክብደት ሲሰማው ወዲያውኑ የማንቂያ አላርም የሚያሰማ ስርዓት ተገጥሞለታል። ከዚያም በኋላ በርካታ የደህንነት ደረጃዎች አሉ። ከዚህም ውስጥ የተወሳሰቡ ቁልፎች፣ የታጠቁ የጥበቃ ሰራተኞች፣ የባዮሜትሪክ ቁልፎችና በእያንዳንዱ ጥግ የተገጠሙ ካሜራዎች ይገኛሉ። ይህንን ሲሰሙ ሁሉም ይህ ተልዕኮ በሕይወታቸው ውስጥ እጅግ አስቸጋሪ ስራ እንደሚሆንባቸው ይገነዘባሉ። ከዚህም በኋላ ሁሉም ሰው ለተልዕኮ ዝግጅት ይጀምራል። ለበርካታ ዓመታት ተዘግቶ የነበረው አሮጌ ኦፕሬሽን ማዕከላቸው እንደገና ስራ ይጀምራል። ኮምፒውተሮች፣ የመገናኛ ስርዓቶችና ሌሎች መሳሪያዎች እንደገና ይዋቀራሉ። በመጀመሪያም በሆቴል ውስጥ ክትትል የሚያደርጉበትን መንገድ ይፈልጋሉ። ለዚህም አንድ ልዩ እሽግ ይዘጋጃል። በሆቴል ውስጥ የሚደረጉ ንግግሮችንና እንቅስቃሴዎችን መረጃ ለማግኘት በዚህ በካርቶን እሽግ ውስጥ አንድ ትንሽዬ ማይክሮፎን ይደበቃል። ከዚያም እሽጉ ወደ ሆቴሉ ይላካል። እንደ አጋጣሚ ሆኖ በዚህ ጊዜ ወደ ሆቴሉ ብዙ የካርቶን እሽጎች እየመጡ ነበር። ስለዚህ ማንም ሰው በዚህ እሽግ ላይ ምንም ትኩረት አላደረገም ነበር። ያም ከሌሎች ዕቃዎች ጋር በመጋዘን ክፍል ውስጥ ተቀመጠ። አሁን ቡድኑ በሆቴል ውስጥ ያሉትን ድምጾች መስማት ይችላል።
እናም ቀስ በቀስ ለተልዕኳቸው አስፈላጊ የሆኑ መረጃዎችን መሰብሰብ ጀመሩ። አሁን የቡድኑ ቀጣይ ኢላማ ሚራንዳ ነበረች። ምክንያቱም በካዝናው ደህንነት ውስጥ ያላት ሚና በጣም ትልቅ ነበር። ፋሪድ የእሷን መረጃ ሳያገኙ ተልዕኮ ወደፊት ሊራመድ እንደማይችል ያውቅ ነበር። ስለዚህም የእርሷን የዕለት ተዕለት እንቅስቃሴ ለማወቅ ወሰኑ። የዚህን ሥራ ኃላፊነት ለአሚር ይሰጠዋል። እርሱም የአረብ ሀገር ሀብታም እንግዳ መስሎ ሆቴል ይደርሳል። ከዚያም ሆን ብሎ ከሚራንዳ የግል ረዳቱ ጋር ይጋጫል። በሚጋጭበትም ወቅት ማንም ሳያውቅ ማስታወሻ ደብተሯን በጣም በረቀቀ መንገድ በእጁ ያስገባል። ወደ ማዕከሉም ከደረሰ በኋላ ቡድኑ ያንን ማስታወሻ ደብተር በጥንቃቄ ያነቡታል። በሚቀጥሉት ጥቂት ቀናቶች የሚኖራትን የሚራንዳን ፕሮግራሞች ሁሉ እዚያ ላይ ሰፍረው ነበር። አሁን መቼ የት እንደምትሄድና በየትኛው ሰዓት ብቻዋን እንደምትሆን አውቀዋል። ይኸውም መረጃ ለወደፊቱ በጣም ጠቃሚ ነበር። በሌላ በኩል ለሃይሩል ሌላ ኃላፊነት ይሰጠዋል። በሆቴል ውስጥም በጽዳት ሰራተኝነት ስራ ያገኛል። በዚህ መንገድ በሆቴል ውስጥ የመግባትና የመውጣት ሙሉ ነፃነትን ያገኛል። አንድ ቀን ጽዳት እያጸዳ የደህንነት ኃላፊ ወደ ሆነው የሚጃል ቢሮ አጠገብ ይደርሳል። በዚሁ ሰዓት ፋሪድ ከውጪ የእሳት አደጋ ማንቂያ አላርሙን ያስነሳዋል። ማንቂያው ሲጮህ ሚጃልና የተቀሩት የጥበቃ ሰራተኞች ሁኔታውን ለማጣራት ወደ ውጭ ይወጣሉ። ይህንኑ አጋጣሚ በመጠቀም ሃይሩል በድብቅ ወደ ቢሮ ሾልኮ ይገባል። ከዚያም እዚያ የነበረውን አንድ ልዩ መሳሪያ ዳታውን በስልኩ ላይ ኮፒ ያደርገዋል። ይህ ዳታ ወደፊት የሆቴሉን ደህንነት ለመስበር በጣም አስፈላጊ ነበር። ሃይሩልም ምንም አይነት ምልክት ሳያስቀር ከቢሮ ይወጣል። ከጥቂት ጊዜ በኋላ ሚጃል ወደ ክፍሉ ይመለሳል። ነገር ግን በጣም አስፈላጊ መረጃ በሌላ ሰው እጅ መግባቱን በጭራሽ አላወቀም። የተልዕኮው አንዱ ትልቁ ክፍል አሁን ተሳክቷል። በሌላ በኩል አሚር ሚራንዳን ያለማቋረጥ እየተከታተላት ነበር። ዓላማው የጊዜ ሰሌዳዋን ማወቅ ብቻ ሳይሆን ልማዶቿንም መረዳት ነበር። ለብዙ ቀናቶች ከተከታተላት በኋላ ሚራንዳ የዳንስ ከፍተኛ ፍቅር እንዳለባትና በየቀኑ ከዳንስ አስተማሪዋ ጋር ልምምድ እንደምታደርግ ያውቃል። በተጓዳኝም የቡድኑ ሀከር የሆነው ሌን በሆቴሉ ደህንነት ላይ እየሰራ ነበር። በምርመራው ወቅት ሆቴሉ ከ500 በላይ የሲሲቲቪ ካሜራ እንዳለው ይገነዘባል። በዚህን ያህል ትልቅ የክትትል ስርዓት ምክንያት በቀጥታ ወደ ውስጥ መግባት ፈጽሞ የማይቻል ነበር። ስለዚህም ሌን የተለየ መንገድ ይመርጣል። ሃይሩል ያገኘውን መረጃ በመጠቀም ወደ ሆቴሉ የሰርቨር ክፍል ይደርሳል። እዚያ እንደደረሰም የደህንነት ስርዓቱን ጠልፎ ይገባል። አሁን የሁሉንም ካሜራ ቁጥጥር በእጁ ላይ ገብቶ ነበር። አስፈላጊ ሆኖ ሲገኝ የቀጥታ ስርጭቱን ምትክ የቆየ ቅጂ ማጫወት ይችል ነበር። ይህም ማንም ሰው መኖራቸውን እንዳያውቅ አድርጓል። እስካሁን አብዛኞቹ የተልዕኮ ዝግጅቶች ተጠናቀው ነበር። ነገር ግን አንድ እጅግ ከባድ ፈተና አሁንም ይቀራል። በካዝናው ውስጥ ባለው የብረት ሳጥን ላይ ባለ 3 አሃዝ የቁጥር ቁልፍ ተገጥሞ ነበር። ያለ ትክክለኛው ኮድ እሱን ለመክፈት ሰዓታትን ሊወስድ ይችላል። በስርቆቱ ቀን ግን ሃይሩል ጥቂት ደቂቃዎች ብቻ ነበር የሚኖሩት። በዚህም ምክንያት አሁን የመላው ቡድን ትኩረት በዚህ የመጨረሻና በጣም አስቸጋሪ እንቅፋት ላይ አረፈ። የካዝናው ቁልፍ የዚህ ሙሉ ተልዕኮ ትልቁ መሰናከል ነበር። በጊዜ ካልተከፈተ የወራት ልፋታቸው ከንቱ ይሆናል። ስለዚህ ቡድኑ ይህንን ለመፍታት አንድ ልዩ ዘዴ ተጠቀመ። ሆቴል ውስጥ አስቀድሞ በተገጠመው ማይክሮፎን እርዳታ ካዝናው ሲከፈት የሚሰማውን ድምፅ ሁልጊዜ መቅዳት ጀመሩ። ሚራንዳ በቀን ውስጥ ብዙ ጊዜ ወደ ካዝናው ክፍል እየሄደች ታጣራ ነበር። የቁጥር መደወያውን በምታዞርበት ጊዜ ሁሉ ቀለል ያለ ድምፅ ይቀረጻል። ቡድኑ እነዚህን ድምጾች በጥልቀት ይመረምራል። እናም በዚህ መሰረት ሃይሩል በውሸት ካዝና ላይ ልምምድ ይጀምራል። ይህ ስራ ሲታይ በጣም ቀላል ቢመስልም በተግባር ግን እጅግ በጣም ከባድ ነበር። ሃይሩል ለሰዓታት ተቀምጦ መደወያውን ያዞር ነበር። አንዳንድ ጊዜ ከጊዜው በፊት ይቆማል፣ አንዳንዴ ደግሞ የተሳሳተ ቁልፍ ላይ ይደርሳል። ተከታታይ ሙከራዎች ከሽፈዋል። የተልዕኮ በጣም አስፈላጊ ክፍል በጫንቃው ላይ ስለነበረ ቀስ በቀስ በእሱ ውስጥ ብስጭት እያደገ ይመጣል። ያኔ ፋሪድ ወደ እርሱ ይመጣና ትንሽ ምክር ነገር ይሰጠዋል። ካዝና የሚከፈተው በጉልበት ሳይሆን በትዕግስት ነው ይለዋል። ሃይሩል እስካሁን ድረስ መደወያውን በፍጥነት እያዞረ ነበር። ትክክለኛው ሚስጥር ግን ድምፁን በጥሞና ማዳመጥ ላይ ነበር። በመጀመሪያ ሃይሩል አሁንም በመካከላቸው የድሮ ቅሬታ ስለነበር ወንድሙ ያለውን ችላ ይላል። ነገር ግን ከጥቂት ጊዜ በኋላ ተረጋግቶ እንደገና ይሞክራል። በዚህ ጊዜ በእያንዳንዱ ጠቅታና በእያንዳንዱ ንዝረት ላይ ትኩረት ያደርጋል። በመጨረሻም ከረጅም ልምምድ በኋላ ካዝናውን ይከፍታል። ከሁሉም በላይ ደግሞ ይህንን ስራ በተወሰነ ጊዜ ውስጥ ማከናወን ይችላል። መላው ቡድን በደስታ ይፈነድቃል። ምክንያቱም አሁን ለመጀመሪያ ጊዜ ይህ የማይሳካ የሚመስል ተልዕኮ በእውነትም ሊሳካ እንደሚችል ማሰብ ጀምረው ነበር። ካዝናው በመከፈቱ የተፈጠረው ደስታ ገና ሳያልቅ በድንገት ግላስ ወዳሉበት ማዕከል ይደርሳል። አብሮትም የታጠቁ ሰዎች ነበሩ። ሁሉም ሰው ለምን እዚያ እንደመጣ ስለማያውቅ ለቅጽበት በንቃት ይጠብቃል። ግላስ ሃይሩልን ካዝናውን በድጋሚ ሲከፍት ይመለከተዋል። በዚህ ጊዜ ሃይሩል ከበፊቱ ባነሰ ጊዜ ውስጥ ቁልፉን ይከፍተዋል። ይህንን ሲያይ ግላስ በጣም ይደነቃል። ነገር ግን የመጣበት ትክክለኛ ምክንያት
ምክንያት ሌላ ነበር። ዝግጅቱን ለማየት ብቻ ሳይሆን ቡድኑ ተልእኮውን ለማጠናቀቅ ብቁ መሆኑን ለማረጋገጥ ጭምር ነበር። በጣም የሚያስገርመው ነገር ግን ግላስ ውሳኔውን ብቻውን እየወሰነ አልነበረም። በለበሰው መነጽር ላይ ትንሽዬ ካሜራ ተገጥሞ ነበር። በዚህ ካሜራ አማካኝነት አንድ ሚስጥራዊ ሰው ከሌላ ቦታ ሆኖ ሙሉውን ቡድን ይመለከት ነበር። ፊልሙ የዚህን ሰው ማንነት አያሳየንም። ይህም በታሪኩ ውስጥ ተጨማሪ ሚስጥርን ይፈጥራል። ግላስ ከሄደ በኋላ ሃይሩል እንደገና ወደ ልምምዱ ይመለሳል። ያኔ ፋሪድ ወደ እርሱ ይመጣና አሁንም ተቆጥቶት እንደገና ይጠይቀዋል። ለጥቂት ጊዜ ዝም ካለ በኋላ ሃይሩል ይህ ተልእኮ እንዳለቀ ለዘላለም ከቡድኑ እንደሚለይ ይናገራል። የእሱን ንግግር ሲሰማ ፋሪድ ይደነግጣል። በሁለቱ ወንድማማቾች መካከል ጥልቅ ሚስጥሮች እንደተደበቁ ግልጽ ነበር። በሌላ በኩል ጊዜው በፍጥነት እያለፈ ነበር። እናም ወደ ሆቴሉ ገብተው በሕይወታቸው ውስጥ በጣም አደገኛ የሆነውን ስርቆት የሚፈጽሙበት ቀን ደርሶ ነበር። ከሆቴሉ ውጪ የታላላቅ እንግዶች መኪና ቆሞ ነበር። በውስጥ በኩልም በየቦታው የደህንነትና የዝግጅት ድባቦች ነበሩ። ከጥቂት ሰዓታት በኋላ በሺር የቡድኑ አዲስ መሪ ተደርጎ የሚታወጅበት ይኸው ስነ ስርዓት ሊካሄድ ነበር። ፋሪድ ከሁሉም ቀድሞ ወደ ሆቴሉ ይደርሳል። እናም በአንድ ልዩ ክፍል ውስጥ የመቆጣጠሪያ ማዕከሉን ያቋቁማል። ከዚያም ሆኖ በብሉቱዝ አማካኝነት ከመላው ቡድን ጋር ይገናኛል። ከጥቂት ጊዜ በኋላ ያ ልዩ ቀለበት ሆቴል ውስጥ መድረሱን መረጃ ይደርሰዋል። ይህንን ሲሰሙ ሁሉም የየራሳቸውን ስራ ይጀምራሉ። በሌላ በኩል ሃይሩል በሆቴሉ የኩሽና አካባቢ ደርሶ ልብሱን ይቀይራል። ከዚያም ወደ አየር ማናፈሻው ቱቦ ውስጥ ይገባል። የእርሱ መንገድ በቀጥታ ወደ አሳንሰሩና ካዝናው ወዳለበት ክፍል የሚወስድ ነበር። በሌላ በኩል ሌን የሲሲቲቪ ስነስርዓቱን እየተከታተለ ነበር። አሚር ደግሞ በእንግዶቹ መካከል ተገኝቶ ነበር። ኤማም የድርሻዋን ለመወጣት ተዘጋጅታ ነበር። በማንም ላይ ጥርጣሬ እንዳታሳድር እንደ ሞዴል ሆና በድግሱ ላይ ትገኛለች። በዚህ መሃል ሃይሩል በመጸዳጃ ቤቱ መንገድ በኩል አሳንሰሩ አጠገብ መድረሱን ለፋሪድ ያሳውቀዋል። አሁን የተልእኮ በጣም ወሳኙ ክፍል ሊጀምር ነው። ከአሳንሰሩ ፊት ለፊት ሁለት የጥበቃ ሰራተኞች ተመድበው ነበር። ያኔ ኤማ ስልክ የምታወራ በማስመሰል እዚያ ትመጣለች። በቤተሰብ ችግር ውስጥ እንደተጠመደች ሆና ሆን ብላ ተተውናለች። ሁለቱም የጥበቃ ሰራተኞች የእሷን ትወና ማየት ይጀምራሉ። አንድ ጊዜም እንኳን ወደ ኋላ ዞር ብለው እንዳያዩ ትኩረታቸውን ለመሳብ ሳታቋርጥ ታዋርዳቸዋለች። በሌላ በኩል ሃይሩል ወደ አሳንሰሩ ተጠግቶ በሩን ለመክፈት እየሞከረ ነበር። ከጥቂት ጊዜ በኋላ በመጨረሻም ሃይሩል ይሳካለትና ከአሳንሰሩ በታች ወዳለው ጉድጓድ ይገባል። ኤማ ይህንን እንዳየች ስራዋ መጠናቀቁን ትገነዘባለች። ወዲያውኑ ባህሪዋን ትቀይራለች። የጥበቃ ሰራተኞቹን ይቅርታ ጠይቃቸው ከዚያ ትሄዳለች። ምስኪኖቹ ጠባቂዎች አሁን ምን እንደተፈጠረባቸው እንኳን መረዳት አልቻሉ። በሌላ በኩል ሃይሩል አሁንም በጉድጓዱ ውስጥ ቆሞ ነበር። እናም ከተልእኮ በጣም አደገኛው ክፍል ከፊት ለፊቱ ሊጀምር ነው። አሁን ሃይሩል በአሳንሰሩ ውስጥ ሳይሆን ከአሳንሰሩ በላይ ባለው ጉድጓድ ውስጥ ነበር። በቀጥታ በአሳንሰሩ ወለል ላይ እግሩን ካሳረፈ የግፊት ስርዓቱ ወዲያውኑ የማንቂያ አላርሙን እንደሚያጮህ በሚገባ ያውቅ ነበር። ስለዚህ በገመድ ላይ ተንጠልጥሎ ቀስ በቀስ ወደ ታች መውረድ ይጀምራል። በትንሽ ጊዜ ውስጥ ወደ አሳንሰሩ ውስጥ ይደርሳል። ነገር ግን አሁንም ሙሉ ክብደቱ በገመዱ ላይ ነበረ። አሁንም ከምንም በላይ በመጀመሪያ የደህንነት ስርዓቱን ማጥፋት ነበረበት። ለዚህም ወደ ስርዓቱ ውስጥ በማስገባት አላርሙን ሊያጠፋ የሚችል ልዩ ቁልፍ ነበረው። ሃይሩል በጥንቃቄ እጁን ይዘረጋል። ነገር ግን ያኔ አዲስ ችግር ይፈጠራል። በላይኛው በኩል በታሰረው ገመድ ላይ በአንድ ቋጠሮ ይያዛል። በዚህም ምክንያት ርዝመቱ ያጥራል። አሁን ወደ ስርዓቱ መድረስ አልቻለም። በግዴታም ቋጠሮው እንዲፈታ ገመዱን ይጎትተዋል። ቋጠሮውም ይፈታል። ነገር ግን በዚያው ቅስፈት ቁልፉ ከእጁ ላይ አምልጦ ወደ ታች ይወርዳል። በቀጥታም በአሳንሰሩ ወለል ላይ ያርፋል። በሚቀጥለው ቅስፈትም ሙሉ ስርዓቱ ንቁ ይሆናል። በድንገትም ከፍተኛ የአላርም ድምፅ ይጮሃል። በመላው ምድር ቤት ውስጥም የአደጋ ድምፅ ማስተጋባት ይጀምራል። የማንቂያውንም ድምፅ እንደሰማ የካዝናውን ደህንነት እየጠበቀ ያለው ዘብ ወዲያውኑ ወደ አሳንሰሩ ይሮጣል። ከጥቂት ሰከንዶች በኋላ ጥበቃው የአሳንሰሩን በር ይከፍተዋል። አይኑ ሙሉ ክፍሉን ይቃኘዋል። ነገር ግን በውስጡ ማንንም አያይ። በስርዓቱ ውስጥ የቴክኒክ ችግር የተፈጠረ ይመስለዋል። ለጓደኞቹ ይህንኑ መረጃ ይሰጣል። ከዚያም በኋላ ጥበቃው ማንቂያውን ያጠፋዋል። ነገር ግን የአደጋው ድምፅ እንደቆመ ሃይሩል ከላይ በቀጥታ ወደ አሳንሰር ውስጥ ይዘላል። ጠባቂው የሆነውን ነገር ከመረዳቱ በፊት ሃይሩል በኤሌክትሪክ ንዝረት መጥቶት ራሱን እንዲስት ያደርገዋል። አሁን ከፊት ለፊቱ የካዝናው በር ነበር። ወዲያውኑም እዚያ ደርሶ የዲጂታል ቁልፉን ለመፍታት ይሞክራል። ቡድኑ የሚራንዳን የጣት አሻራ አስቀድሞ አግኝቶ ነበር። ስለዚህ ሃይሩል ይህንን ስራ በቀላሉ እንደሚያሳካው ሙሉ እምነት ነበረው። ነገር ግን ስርዓቱ የጣት አሻራውን መረጃ ሲያጣራ በስክሪኑ ላይ ስህተት መሆኑን ያሳየዋል። ቁልፉን ከመክፈት ይልቅ አሻራውን ውድቅ ያደርገዋል። ሃይሩል ወዲያውኑ ለፋሪድና ለሌን ዜናውን ያሳውቃቸዋል። ይህንን ሲሰሙ በመቆጣጠሪያ ክፍል ውስጥ የነበሩት ሰዎች ሁሉም ፊታቸው ይለወጣል። ምክንያቱም በጣም ወሳኝ የሆነው እቅዳቸው በድንገት ከሽፏል። ቁልፉ ከከሸፈ በኋላ ቡድኑ በፍጥነት ስህተቱን መፈለግ ይጀምራል። ሌን የጣት አሻራ መረጃውን ብዙ ጊዜ እንደመረመረው ይናገራል። ስለዚህ የቴክኒክ ችግር የመሆን እድሉ በጣም አነስተኛ ነው። ይህም ማለት የሆነ ቦታ ላይ የተሳሳተ ሰው አሻራ ተወስዷል ማለት ነው።
ያኔ ኤማ የሚራንዳን የጣት አሻራ ለመውሰድ የሞከረችበትን ቀን ትዝ ይላታል። በጠረጴዛው ላይ የሚራንዳ ኩባያ ብቻ ሳይሆን የግል ረዳቷም ኩባያ እንደነበረ ታስታውሳለች። አሁን ሁሉም የተሳሳተ ኩባያ እንዳነሱ ይገነዘባሉ። ሃይሩል ከካዝናው ውጪ ታስሮ ነበር፣ እናም ጊዜው እያለቀ ነበር። ስነ ስርዓቱ ከጀመረ ቀለበቱ በቀጥታ ወደ በሺር ይደርሳል፣ እናም ተልዕኳቸው ለዘላለም ያበቃል። በዚህን ጊዜ የፋሪድ እይታ በስነ ስርዓቱ መርሃ ግብር ላይ ያርፋል። እዚያ ላይም ከጥቂት ሰዓታት በኋላ ሚራንዳ ከዳንስ አስተማሪዋ ኒክ ጋራ በመድረኩ ላይ ትርኢት እንደምታቀርብ ተጽፎ ነበር። ያኔ ፋሪድ በአእምሮ ውስጥ አዲስ እቅድ ይመጣለታል። ፋሪድ ወዲያውኑ ለአሚርና ኤማ መመሪያ ይሰጣቸዋል። አሁን አዲሱ ኢላማቸው ካዝናው ሳይሆን ራሷ ሚራንዳ ነበረች። በማንኛውም ዋጋ የእሷን እውነተኛ የጣት አሻራ ማግኘት ነበረባቸው። ነገር ግን ችግሩ ሚራንዳ በመቶዎች በሚቆጠሩ ሰዎችና በከፍተኛ ጥበቃ መካከል መሆኗ ነበር። አሁን ተልዕኮ ከበፊቱ የበለጠ አደገኛ ሆኖ ነበር። የሚራንዳን እውነተኛ የጣት አሻራ ለማግኘት ቡድኑ ወዲያውኑ በአዲስ እቅድ ላይ መስራት ይጀምራል። በሌላ በኩል ሚራንዳ ከዳንስ አስተማሪዋ ኒክ ጋራ ለዳንሱ እየተዘጋጀች ነበር። አንዳንድ ሰዎች እሷን እየተከታተሏት መሆኑ ምንም አልጠረጠረችም። ያኔ አሚር አንድ ዘዴ ይጠቀማል። ቡድኑ ወደ እርሷ እንዲቀርብ እድል ለመስጠት በማሰብ ኒክን ከመንገዱ ላይ ለማስወገድ ይሞክራል። በሌላ በኩል ኤማ በህዝቦቹ መካከል ሆና የሚራንዳን እንቅስቃሴ ያለማቋረጥ ትከታተላለች። ፋሪድ ከመቆጣጠሪያ ክፍል ሆኖ ለሁሉም መመሪያ ይሰጥ ነበር። ሌን ደግሞ በካሜራዎቹ አማካኝነት ሙሉውን ሆቴል እየተቆጣጠረ ነበር። አሁን የማንኛውም አባል ትንሽዬ ስህተት ተልዕኮውን ሊያበላሸው ይችላል። ከጥቂት ጊዜ በኋላ ቡድኑ ሲጠብቀው የነበረውን እድል በመጨረሻም ያገኛል። ሚራንዳ በአንድ ቦታ ላይ ብቻዋን ትሆናለች። ያኔ አሚር ወደ ዕቃዎቿ ለመድረስ ተሳክቶለት እውነተኛ የጣት አሻራ መረጃዋን ከዚያ ላይ ያገኛል። የተልዕኳቸው መጓተት ምክንያት ይህ መረጃ ነበረ። ፋሪድ ወዲያውኑ ይህንን መረጃ ለሃይሩል ያደርሰዋል። በዚህን ጊዜ አዲሱን መረጃ ወደ ስርዓቱ እንዳስገባው ቁልፉ ይቀበሏል። ከጥቂት ጊዜ በኋላም የከባዱ ካዝና በር ይከፈታል። ከዚህ ሁሉ ጊዜ በኋላ ለመጀመሪያ ጊዜ ሃይሩል የእፎይታ ትንፋሽ ይተነፍሳል። ወዲያውኑም ወደ ውስጥ ይገባል። በካዝናው ውስጥ ለወራት የተዘጋጁበት የብረት ሳጥን ተቀምጦ ነበር። ነገር ግን እውነተኛው ፈተና አሁንም ከፊቱ ነበረ። ሃይሩል ወዲያውኑ የቁጥር ጥምረቶቹን መክፈት ይጀምራል። በሌላ በኩል ፋሪድ ስነ ስርዓቱ ለመጀመር ብዙ ጊዜ ስለማይቀረው ሰዓቱን ያለማቋረጥ ይነግሯል። ሃይሩል ቀስ በቀስ መደወያውን ያዞሯል። እናም በልምምድ ወቅት የተማረውን እያንዳንዱ ነገር ያስታውሳል። ከጥቂት ውጥረት የበዛበት ጊዜ በኋላ የመጀመሪያው ቁልፍ ይከፈታል። ከዚያም ሁለተኛውም ይከፈታል። በመጨረሻ የመጨረሻው ቁጥር ትክክል ሆኖ ካዝናው ይከፈታል። በውስጡም ይህ ሁሉ ትልቅ ጨዋታ የተካሄደለት ልዩ ቀለበት ተቀምጦ ነበር። ሃይሩል ቀለበቱን በእጁ ያስገባና የስኬቱን ዜና ለቡድኑ ያሳውቃል። ቀለበቱ በእጃቸው ላይ ሲገባ ሙሉ ቡድኑ ይደሰታል። ነገር ግን ፋሪድ ደስታቸውን እንዳያከብሩ ያግዳቸው። ተልዕኮው ገና ግማሹ ብቻ እንዳለቀ ያውቅ ነበር። በሰላም ካልወጡ ሙሉ ልፋታቸው ከንቱ ይሆናል። በሌላ በኩል በሆቴሉ ውስጥ ስነ ስርዓቱ ሊጀመር ነበር። በርካታ ታላላቅ እንግዶች ወደ አዳራሹ ደርሰው ነበር። በጥቂት ደቂቃዎች ውስጥ ቀለበቱ ወደ መድረኩ ሊመጣ ነበር። ነገር ግን አሁን ያ ቀለበት ከሃይሩል ጋር ነው። ይህም ማለት የደህንነት ሰራተኞቹ ይህንን ዜና ሲሰሙ ሙሉ ሆቴሉን በቁጥጥራቸው ስር ያውሉታል ማለት ነው። በዚህ መሃል ካዝናውን ለመመርመር የደረሱት አንዳንድ ሰዎች ችግር እንዳለ መጠርጠር ይጀምራሉ። በሌላ በኩል ሌን በካሜራዎች ውስጥ እየጨመረ ያለውን እንቅስቃሴ ያያል። ወዲያውኑም ለፋሪድ የደህንነት ቡድኑ በፍጥነት ንቁ የሆነ መምጣቱን ይነግረዋል። አሁን ሆቴሉን ለቀው ለመውጣት በጣም አነስተኛ ጊዜ ቀርቷቸው ነበር። ፋሪድ ሁሉንም ሰው በተጠባባቂ እቅድ ላይ እንዲሰራ ትዕዛዝ ይሰጣል። ማንም ቢያዝ የተቀሩት ማምለጥ እንዲችሉ ቡድኑ በተለያየ መንገድ መውጣት ይጀምራል። ነገር ግን ያኔ ሌላ አስደንጋጭ ነገር ይጋለጣል። የግላስ ሚስጥራዊ ደንበኛ ያለማቋረጥ እየተከታተላቸው ነበር። እናም እሱ የሚፈልገው ቀለበቱን ብቻ ሳይሆን ሌላም ነገር ነበር። ከሆቴሉ ለመውጣት በሚሞክሩበት ጊዜ ሃይሩልና የተቀሩት ቡድኖች በተለያዩ አቅጣጫዎች ይጓዛሉ። የደህንነት ጥበቃዎች አሁን ሙሉ በሙሉ ንቁ ሆኖ ነበረ። በርካታ ጠባቂዎች በሆቴሉ ውስጥ ፍለጋ ይጀምራሉ። እናም ሁኔታው ከበፊቱ የባሰ አደገኛ ነበረ። በዚህ ሩጫ መካከል ታሪኩ አንድ ትልቅ ሚስጥር ይፋ ያደርጋል። የሃይሩል ቁጣ በማንኛውም ትንሽ ምክንያት የተፈጠረ እንዳልሆነ እናውቃለን። በሌላ በኩል ከሆቴሉ ውጪ ለመውጣት ሲሞክሩ በቡድኑ ላይ ያለው ጫና ያለማቋረጥ እየጨመረ ነበር። የደህንነት ሰራተኞቹ በየቦታው ተሰራጭተው ነበር። ይህ ቢሆንም ፋሪድ ሰዎቹን በሰላም ለማውጣት ይሞክራል። አሁን ከቀለበቱ ይልቅ ቡድኑ ለእርሱ በጣም አስፈላጊ ነበር። በዚህን ጊዜ በሃይሩልና በፋሪድ መካከል ስሜታዊ የሆነ ንግግር ይካሄዳል። ሃይሩል የተቀሩት ሰዎች በውጭ ህይወታቸውን ሲኖሩ እሱ በእስር ቤት ውስጥ 10 ዓመታትን ብቻውን እንዳሳለፈ በግልጽ ይናገራል። ለእርሱ ይህንን መመርሳት ቀላል አልነበረም። ፋሪድም ለመጀመሪያ ጊዜ ሐሳቡን በግልጽ ይናገራል። በዚህን ጊዜ ምንም አማራጭ እንዳልነበረ ይገልጻል። ሌላ ውሳኔ ቢወስን ኖሮ ምናልባት ሙሉ ቡድኑ ይያዝ ነበር። ታናሽ ወንድሙን ለማዳን ብዙ ሞክሮ ነበር። ነገር ግን ሁኔታዎቹ ከእጁ ወጥተው ነበር። በወንድማማቾቹ መካከል ያለው ርቀት ሙሉ በሙሉ ባይጠፋም ለመጀመሪያ ጊዜ ሁለቱም አንዱ የሌላውን ህመም መረዳት ጀምረው ነበር።
ቡድኑ በሆነ መንገድ ከሆቴሉ ይወጣል። ነገር ግን አደጋው ገና አላለቀም። የግላስ ሰዎችም ያለማቋረጥ ይከታተሏቸው ነበር። ተልእኮው ከተጠናቀቀ በኋላ በሕይወት የመተው ምንም አይነት ሐሳብ እንደሌላቸው ሲያውቁ ፈርተው ነበር። ከጥቂት ጊዜ በኋላ በመላው ታሪካችን ሲጠበቅ የነበረው እውነታ ይገለጣል። የደንበኛው ዓላማ ቀለበቱን ሸጦ ገንዘብ ማግኘት እንዳልነበር ይታወቃል። በቀለበቱ እርዳታ የ554 ቡድን ኃይልን በቁጥጥራቸው ስር ለማድረግ ፈልገው ነበር። ይህም ማለት ይህ ስርቆት የተደረገው ለገንዘብ ሳይሆን ለስልጣን ነበር። ይህንን ሲሰማ ፋሪድ ቀለበቱን ለተሳሳተ እጅ ከሰጠው አዲስ ጦርነት ሊጀመር እንደሚችል ይገነዘባል። ስለዚህም ለመጀመሪያ ጊዜ በግላስ ላይ ለመቆም ይወስናል። ፋሪድና ቡድኑ ቀለበቱን ይዘው ወደ አንድ ደህንነቱ የተጠበቀ ቦታ ደረሱ። ነገር ግን ግላስ በቀላሉ እጅ እንደማይሰጥ በደንብ ያውቁ ነበር። በሌላ በኩል ግላስም ከሰዎቹ ጋር ሆኖ እነሱን በመፈለግ ላይ ነበር። ከጥቂት ጊዜ በኋላ ሁሉም ሰዎች ፊት ለፊት ይገናኛሉ። ግላስም ቀለበቱን ይጠይቃል። እናም ይህ ሙሉ ተልእኮ የተሳካው በእርሱ ምክንያት መሆኑን ያስታውሳቸዋል። ነገር ግን በዚህን ጊዜ ፋሪድ የእሱን ሐሳብ ለመቀበል ዝግጁ አልነበረም። በግላስ ሰዎችና በቡድኑ መካከል ግጭት ይጀምራል። ሁሉም ሰው ሕይወቱን ለማዳንና ጓደኞቹን በመጠበቅ ተጠምዶ ነበር። በዚህን ጊዜ ሃይሩልም በሙሉ ኃይሉ ይዋጋል። በውጊያውም መሃል ፋሪድና ሃይሩል እርስ በእርስ ይረዳዳሉ። ከብዙ ዓመታት በኋላ ሁለቱ ወንድማማቾች እንደገና እንደ አንድ ቡድን አብረው እየሰሩ ነበር። በሌላ በኩል ፋሪድ ማንም ያልጠበቀውን ውሳኔ ወስናል። ቀለበቱን ከራሱ ጋር ከማስቀመጥ ወይም ከመሸጥ ይልቅ ትክክለኛው ቦታ ላይ ለማድረስ ይወስናል። ይህ ቀለበት እንደገና በሌላ የተሳሳተ ሰው እጅ ከገባ አዲስ ችግር ሊፈጠር ይችላል ብሎ ያምን ነበር። በዚህ ሙሉ ተልእኮ ወቅት በሃይሩል ልብ ውስጥ ለዓመታት ተከማችቶ የነበረው ቁጣ በከፍተኛ ደረጃ ይጠፋል። ፋሪድ ባለፉት ጊዜያቶች ብዙ ስህተቶችን ቢሰራም ሁልጊዜ ቤተሰቡንና ቡድኑን ለማዳን እንደሞከረ ይገነዘባል። ከጥቂት ጊዜ በኋላም የቡድኑ አባላቶች የየራሳቸውን መንገድ ይመርጣሉ። ለረጅም ጊዜ በአደጋ በሩጫና በወንጀል ዓለም ውስጥ ከቆዩ በኋላ አሁን መደበኛ ሕይወታቸውን መኖር ይፈልጉ ነበር። ለእነርሱ ይህ ተልእኮ ስርቆት ብቻ ሳይሆን ካለፈው ጊዜ ሸክም የሚወጡበት አጋጣሚ ነበር። በዚህም ፊልማችን እዚህ ላይ ያበቃል። በማንኛውም ትልቅ ስርቆቶች ውስጥ ገንዘብ ብቻ ሳይሆን መተማመን፣ ግንኙነትና ውሳኔዎች እኩል ትልቅ ዋጋ እንደሚጠይቁ ፊልሙ ያሳየናል። እናንተም ስለ ፊልሙ ያላችሁን አስተያየት በኮሜንት ላይ አስቀምጡልን። በቀጣይ የፊልም ታሪክ እስከምንገናኝ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አበረታቱን።